ዛሬ ስልኮቻችሁን ስትከፍቱ በሚሊዮን የሚቆጠሩ እይታዎችን የሚያፈሰው አቤል ብርሃኑ ታዩታላችሁ። ስኬቱን አይተን ታድለው እንዲህ ይሆናል። ነገር ግን በአንድ ወቅት ለአንድ ዳቦ የሚከፍለው አጥቶ ሆዱን በራብ እየተጣበቀ አዲስ አበባን በእግሩ ያቋረጥ እንደነበር ስንቶቻችሁ ታውቃላችሁ? ዛሬ የኢትዮጵያ ንጉሥ ተብሎ የሚጠራ ወጣት እነዚህ የደረሰው በእድል ሳይሆን በብዙ እንባና በብዙ ላብና ባልተገደበ ጥረት ነው። በዛሬ ቪዲዮአችን አቤል የህይወትን ውጣ ውረድ እንመለከታለን። እንደዚህ አይነት ቪዲዮዎች እንዲደርሳችሁ ከፈለጋችሁ የሰብስክራይብ በተን መንካት እንዳትረሱ። ወደ ቪዲዮ አቤል መጋቢት 20 በቀን 1983 ዓ.ም በታሪኳዊቷ በጎንደር ከተማ በአገበር በሚባል ሰፈር ተወለደ። ቤተሰቡ የቅንጦት ህይወት አልነበራቸውም። አቤል እናቱን የሚጠራቸው በስማቸው ወይና እያለ ነው። ወይና ለአቤልና ለወንድሞቹ እናት ብቻ ሳይሆኑ ህይወት ምሰሶ ነበሩ። ምንም እንኳን ቤታቸው ውስጥ የሞላለት ሀብት ባይኖርም ወይና ግን ለልጆቻቸው በትምህርት እንዲገፋ ለማድረግ ያልከፈሉት መስዋዕትነት አልነበረም። ያ የአቤል ልጅነት ትዝታ ነው ዛሬ ለደካሞች እንዲራራና የብዙ እናቶችን እንባ እንዲያብስ ያደረገው። አቤል ጎበዝ ተማሪ በመሆኑ አዲስ አበባ ዩኒቨርሲቲ 6 ኪሎ ገባ። ነገር ግን ዋና ከተማዋ አቤልን በደስታ አልተቀበለችውም። መጠለያ አልባው ተማሪ ማረፊያ አጥቶ በጓደኞቹ ዶርም አልጋ ስር ተደብቆ ያደረባቸው ምሽቶች ዛሬም ድረስ በቁጭት ያስታውሳቸዋል። የ5 ብር ናፍቆቱ ከ4 ኪሎ ወደ መገናኛ ለመሄድ 5 ብር ትራንስፖርት አጥቶ በእግሩ የሚጓዝባቸው ቀናቶች ነበሩ። የጋዜጠኝነት ፍቅሩም ፍላጎቱ ጋዜጠኝነት ቢሆንም በኢትዮጵያ ሬዲዮና አገልግሎት ያገኘው የክፍያ ለቤት ክራይ እና ለምግብ እንኳን የማይበቃ ዝቅተኛ ነበር። ያኔ ነበር አቤል ራሴን ካለወጥኩ ማንም አይለውጠኝም ብሎ የወሰነው። አቤል ዩቲዩብን የጀመረው እንደዛሬ ዘንጦና በዘመናዊ ስቱዲዮ አልነበረም። መጀመሪያ ላይ ፊቱን ማሳየት ይፈራ የነበረው አቤል በድምፅ ብቻ በመጠቀም ዜናዎችን ማቅረብ ጀመረ። የቤት ኢንተርኔት አልነበረም። ካፌዎች ቁጭ ብሎ ብቻ በዝግታ ቪዲዮ ለመጫን አፕሎድ ለማድረግ ሰዓታትን ይገሰግስ ነበር። በሳውዲ አረቢያ የሚሰቃዩ ኢትዮጵያውያን ድምፅ ለመሆን ሲጀምር ህዝቡ በአቤል ውስጥ የራሱን ስቃይና ድምፅ አየ። የወይና ልጅ የሚለው ስሙንም ከዩቱብ አልፎ የቤት መጠሪያ ሆነ። አቤል ብርሃኑ ከ1.9 ሚሊዮን በላይ ተከታዮችና ከግማሽ ቢሊዮን በላይ እይታዎች አሉት። የሊነቱ አቤል ከሌሎች ልዩ የሚያደርገው ለተቸገሩ ሰዎች ገንዘብ የማሰባሰብ ብቃቱ ነው። በቢሊዮን የሚቆጠሩ ብር አሰባስቦ ለህፃናት እንዲታከሙ፣ አቅም ደካሞች ቤት እንዲኖራቸው አድርጓል። ትችቶቹ ብዙ አታላይ ርዕስ ይጠቀማል በሚል ይተቹታል። እሱ ግን ምላሹ ግልጽ ነበር። ሰዎች ቪዲዮዎችን እንዲያዩልኝ ርዕሶቼን ማሳመር አለብኝ፣ ምክንያቱም ቪዲዮዎቼ ከታየ ብቻ ነው የተቸገሩትን ሰው ለመርዳት የምችለው ይላል። የአቤል ታሪክ የሚነግረን አንድ ትልቅ እውነት አለ። ዛሬ ያለንበት ቦታ ነገ የምንደርስበትን ቦታ አይወስንም። ያ የ5 ብር ትራንስፖርት ተቸግሮ የነበረው ወጣት ዛሬ የሺዎችን ህይወት የሚቀይር ተቋም ሆኗል። በአሁኑ ሰዓት ከባለቤቱ ከማርታና ከልጆቹ በመሆን ለብዙዎች አርአያ የሚሆን ህይወት እየመራ ይገኛል። ትናንት በአቤል ብርሃኑ ታሪክ ውስጥ ይበልጥ የሚያስደንቃችሁ የቱ ጋር እንደሆነ ትጋቱስ ወይስ ለሰው ያለው ራዕይ? ኮሜንት ሴክሽን ላይ አስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረግ እንዳትረሱ። ሰላም።